መጋፋት ማስን ነበር። የማን አንተ ያደፈነው የማን ያላሰረክ የማን ልብስ ያቸው እንደዚህ አድርጎ ብድር ሲመለስ ደስ ይላል። ለዘላለም ደስ ይበልህ፣ ደስ ይበላችሁ። እኔ ደግሞ በሰላም ወጣው በሰላም ይመለሱ። ለዚህ ደግሞ መጀመሪያ ቤት ይስሩ፣ ሀብት ያግኙ፣ ኋላ ደግሞ ዘመድ የሚጠቅሙ ያደርጋሉ። ዛሬ ያቆያችሁ ሩቅ ያደርጋችሁ። የሰው ሰው ነው ነበር አባያ ካለ ሰው አይደለም። እስኪ ዛሬ ያለውን ሰው እና እንደዚህ አድርጎ ነው ሰው ከሰው ጋር ሲሆን ሲዋደድ ሲላበስ እንደዚህ ያለ ደስታ ደስታውን ለዘላለም ያኑርልን። ይህን ቦታ እግዚአብሔር ይባርክልን። እንደዚያው ደግሞ ደግመን እንድንበት ያደርግልን። ደግሞ እንደዚያው ደግሞ ያቆይ ተነግሯል። ቃልህ እንኳ ወርወር ብሎ የሚናገር ሁሉም በሆን ጊዜ ነው። የሀገር ሽማግሌ ጉብነት ነው። የሀገር ሽማግሌ ወደ ታች ጓሮ አካባቢ ነው የምናየው። ዳሱን አጠቃላይ ጠቅለል አድርገን ስናየው አሁን እንደዚህ ይመስላል። ከውጭ ለውጭ ስናየው ይህን ይመስላል። ዳሱ ያለው ከውጭ ለውጭ ያለው ነው። አሁን በዚህም በዛም ወደ 3 በር አካባቢ ነው የሚደርሰው። እጅግ በጣም ሰፊ የሆነ ዳስ ነው የምንመለከተው። እጅግ በጣም የሚገርምና የሚያጓጓ ነው። በነገራችን ላይ ያው ወደ ጎጃም አካባቢ ስንሄድ እንደዚህ አይነት ሰርጎችን ነው ልናይ የምንችለው። እጅግ በጣም ሰፊ የሆነ አሁን የምረቃ ፕሮግራም እየተካሄደ ነው። ከዚህ በኋላ ሊከናወን የሚችለው የሙሽሪት ባል ሰርገኛ ብሎ ይዟቸው የመጡ ሰርገኞች ዳስ ላይ በመጨፈር ከዛ በኋላ ያው ሙሽሪትን ይዘዋት ወደ ቤታቸው አካባቢ ይሄዳሉ ማለት ነው። ከዛ በኋላ እንግዲህ ሌላ ደግሞ ቤተ ዘመድ ወይም ደግሞ ያ አገሩ የተጠራ አሁን ሲመገብና ሲል የቆየው ሰው ሲጨፈር ወይም ደግሞ ሲጫወት ያመሻል ማለት ነው። እንደዚህ ነው። ያው ሰኞ ደግሞ ሌላ ፕሮግራም አለ። ማክሰኞም እንደዚሁ በዚሁ መልኩ ሊቀጥል ይችላል። ይሄ ዳስ እስከ ሮብ አካባቢ ሊቀጥል የሚችል ነው። ይህንን ይመስላል። እስኪ ወደ መረቃው አካባቢ አሁንም ድጋሜ እንገባለን ማለት ነው።
ደስ ይዘፍናል። እዚህ ደስ ይዘፍናል። ቃሪ ያው ቦይ የምንለው ሰውዬ ነው። እዚህ በአጋጣሚ የሚገባ አራራ